ወራህመቱላሂ ወበረካቱ። ወንድሞችና እህቶች ቁርአን ውስጥ ብዙ ፓስዋርዶች አሉ፣ ብዙ የተደበቁ ቁጥሮች ማለት ነው። እስቲ ደግሞ ዛሬ የተወሰነውን ቁጥር እናየው። በመጀመሪያ ደረጃ አንድ አመት ማለት ነው 365 ቀን ነው። ይገርማችኋል አላህ ሱብሓነሁ ወተዓላ ቁርአን ውስጥ ማለት ነው 365 ጊዜ ቀንን ይናገራል። ስለዚህ የሚገርም ቁጥር ነው። በሁለተኛ ደረጃ ደግሞ አንድ አመት 12 ወር ነው። ይገርማችኋል አላህ ሱብሓነሁ ወተዓላ ሸህር የሚል 12 ጊዜ ደጋግሞ ይናገራል። ሶስተኛው ደግሞ ወንድ ወይንም ረጁል የሚል ቃል አላህ ሱብሓነሁ ወተዓላ ቁርአን ውስጥ 24 ጊዜ ሲጠቀም፣ ሴት ወይንም ኢምራአ የሚል ቃል ደግሞ 24 ጊዜ ይጠቀማል። የመጨረሻውና የሚገርም ቁጥር ደግሞ አዱንያ የሚል ቃል አላህ ሱብሓነሁ ወተዓላ 115 ጊዜ ሲጠቀም፣ አኺራ የሚል ቃል ደግሞ 115 ጊዜ ይጠቀማል። በጣም የሚደንቁ አጃይብ ያላቸው ቁጥሮች ናቸው። ወልሐምዱሊላሂ ረቢል ዓለሚን።